በኪነ ጥበብ ዓለም ውስጥ አንዳንዶች በጩኸታቸውና በብዙ ተናጋሪነታቸው ይታወቃሉ። አንዳንዶች ደግሞ ባላቸው ጥልቅ ጸጥታና በአይኖቻቸው ውስጥ በሚታየው ሚስጥር የሰዎችን ልብ ይስባሉ። ዛሬ የምናወራው ስለ አንድ ዝምተኛ አርቲስት ነው። ከካሜራው ጀርባ ያለውን ገጸ ባህሪ በሙሉ ነፍሱ ተላብሶ በስክሪን ላይ በሚያሳየው ድንቅ ብቃት ልባችንን ስለማረከው የቱርክ ተዋናይ ሳይጊን ሶይሳል ነው። ታሪኩ የሚጀምረው በግንቦት ወር 1982 በቱርኳ ታሪካዊ ከተማ አንካራ የተወለደው የ44 ዓመቱ ሳይጊን ለአባቱና ለእናቱ የብቸኝነት ስጦታ አንድ ልጅ ሆኖ ወደዚህ ዓለም መጣ። ገና የ2 ዓመት ሕፃን እያለ ቤተሰቦቹ ወደ ቡርሳ ከተማ ተጓዙ። የልጅነት ጊዜው በተለያዩ ከተሞችና ትምህርት ቤቶች መካከል በመዘዋወር ያሳለፈው ሳይጊን ገና በለጋ እድሜው ሰዎችን፣ ባህሪያቸውንና የህይወትን የተለያዩ ገጾች በዝምታ የመመልከት ልምድን አዳበረ። ይህ በውስጡ የተቀመጠው ጥልቅ የመመልከት ችሎታ ኋላ ላይ ለሚኖረው የትወና ህይወቱ ትልቅ መሰረት ሆነለት። በትራብዞን የሁለተኛ ደረጃ ትምህርቱን ካጠናቀቀ በኋላ ህልሙን ለመከተል ወሰነ። የሃስቴፒ ዩኒቨርሲቲ የመንግስት ኮንሰርቫቶሪ ቲያትር ክፍልን ተቀላቀለ። እዚያ ጥበብን በንድፍ ሀሳብ ብቻ ሳይሆን በነፍሱ ተለማመዳት። ትምህርቱ እንደጨረሰ ወደ አየር ከተለቀቁት የመጀመሪያ ፕሮጀክቶቹ ጀምሮ ሳይጊን ተራ ተዋናይ ያለመሆኑን አስመሰከረ። እርሱ የሚመርጣቸው ገጸ ባህሪያት ቀላል አልነበሩም። የሰው ልጅ ውስብስብነት፣ ጨለማና የብርሃን ግብግብ የሚያሳዩ ነበሩ። በተለይም አሲ በሚለው ተከታታይ ፊልም ላይ የተጫወተው የአስላን ገጸ ባህሪ ለብዙዎች አስተዋወቀው። ነገር ግን በዓለም አቀፍ ደረጃ በብዙ ሚሊዮኖች ዘንድ የታወቀው ጥቁር ፍቅር ድራማ ላይ ፋቲህ ሆኖ ሲቀርብ ነበረ። በዚህ ድራማ ላይ የተጫወተው ገጸ ባህሪ የተወሳሰበ ሲሆን በአንድ በኩል ጭካኔ የተሞላበት፣ በሌላ ደግሞ የፍቅርና የጉዳት ቁስል ያለበት ነበረ። ሳይጊን ያንን ገጸ ባህሪ ሲጫወት በቃላት ሳይሆን በአይኖቹ ብርሃትንና ፍቅርን በእውነተኛ ስሜት ማስተላለፍ ችሏል። ተመልካች ያንን ገጸ ባህሪ እንዲጠላው ሳይሆን የውስጥ ስቃዩን ተረድቶት እንዲራራለት አድርጓል። ነገር ግን ከነዚያ ሁለት ገጸ ባህሪያትና ከሚዲያው ብርሃን በስተጀርባ ያለው ሳይጊን ሶይሳል ማን ነው? ሳይጊን የግል ህይወቱን ከካሜራ እይታ ውጪ ማድረግን የሚመርጥ፣ የራሱን ገበታ ከሚዲያ ወሬዎች አርቆ የሚጠብቅ ትሁት ሰው ነው። በ2018 እንደ አውሮፓውያን አቆጣጠር ከጎግቼ ውዙን ጋር የጋብቻ መንገድ ቢጀምርም ህይወት የራሷ መንገድ ተጓዘችና በ2020 መንገዳቸው ተለያየ። ያንን የህይወት ምዕራፍም ቢሆን በታላቅ ክብርና በጸጥታ አልፎታል። ዛሬ ላይ ሳይጊን ሶይሳል ሙሉ ትኩረቱንና ነፍሱን የሰጠው ለምትወደው ጥበቡ ነው። የፍቅር ስቃይን፣ ደስታንና የሰው ልጅን የውስጥ ውጊያ በስክሪን ላይ በሚገርም ብቃት ሲያሳየን፣ ምናልባትም በገሃዱ ህይወት ያሳለፋቸው የህይወት ልምዶች ለትወናው ጥልቅ ስሜት ሳይሰጡት አልቀሩም። ቪዲዮን ከተመቻችሁ ላይክ እና ሼር ማድረግ እንዳትረሱ። ሰብስክራይብ በማድረግ ደግሞ ቤተሰብ ይሁኑ። ታዲያ የደወል ምልክቷን መጫንም እንዳትረሱ። ባይ